አስቆጥሮ ነበር። በሱ ጎል ነበር ያሸነፉት። ዛሬ ደግሞ ፓሪስ ሰን ጀርመንን እየመሩ ይገኛሉ። በካሃቨርትዝ ግብ አማካኝነት ዊናምቧቸው ኑኖ ሜንዴስ ስቲቨን በርግ የአርሰናል ምክትል አሰልጣኝ አሰልጣኝ ደርቆ ያለ ብዙ በኦርዶናይዝ ስቲቨን በርግ አሁን ኳስ ወደ ፒኤስጂ ሜዳ ክፍል ሲያመራ ፕሬስ እንዲያደርጓቸው ጥቂት የራሳቸው ሜዳ ክፍል እንዲቆዩ ሊጫናቸው ይጠራቸውና አርሰናል ከራሱ ሜዳ ክፍል ከመከላከል ወደ ፒኤስጂዎች ኳሱን ዲያጎናል ፓስ የተቀባበሉ እንዲቆዩ ፕሬስ ማድረግ ማስጨነቅ ለመንጠቅ ሞክር የመጀመሪያው ጎል ባገኙበት መንገድ ጎል ለማግኘት መሞከር የጣሉ የሚገኙ የነጠቋቸውን ኳሶች የሚሰጧቸው ሜዳ ክፍል ተጫዋች የላቸው ሯጭ ስለሌለ ሁሉ በመከላከል ውስጥ ስላሉ ማለት ነው። ሀበርት ዋጭ አይደለም ኳሱን ከተቀበለ በኋላ ወደ መስመሩ ሲሞር ተጫዋች የሚፈልግ ተጫዋች ስለሆነ በመጀመሪያው አጋማሽ ላይ በሁለቱ የመስመር አጥቂዎች በተለይ በክቫራና በዱዌ ወይም ደግሞ ዴምበሪ ወደ ቀኝ በነበረበት ሰዓት ላይ በሁለቱ ኳስ ይዞ ወደ ቦክስ ለመግባት ሙከራዎችን ሲያደርጉ ተመልክተን ነበር። ግን ያ ደግሞ ብዙ ሲሰራ አልተመለከትነውም የአርሰናል ጥንካሬ ማለት ነው። በሁለተኛው አጋማሽ ከዚህ የተለየው ነገር ተጫዋቾች ድሪብል እያደረጉ ቢያንስ መሀል ለመሀል የመግባት እድል እንዲኖራቸውና ሊንካፖችን ከፉልባኮቹ ጋር መፍጠር ነው። ይሄ ደግሞ በቪቲኒያ አንድ ጊዜ ወደ አርሰናል ቦክስ ለመግባት ሲሞክሩ ተመልክተናል። ከዛ ባለፈ ደግሞ አሽራፍ ሀኪሚና የመስመር አጥቂው ከዴምቤሌ ጋር ዳዊት ያያረሽም ኳስ ለሁለተኛ ጊዜ ነው ከራሱ የሚለክል ወጥቶ ኳስ በጭንቅላት ሲገጭ ትክክለኛ ተረጋግም ነው። ምናልባት ያ ባይሆን የአርሰናል ተጫዋቾች የሚደርሱበት ሰፊ ሜዳም አለና እሱ ካልተከላከሉ መከላከል ይከብዳቸዋል። ተከላካዮቹ በጣም ሰፊ ሜዳ ስለሆነ ኃይልን እያጠቁ ነው። 52ኛው ደቂቃ ላይ ደርሰናል። አርሰናል 1-0 እየመሩ ነው። በዩቲዩብ ኤፍኤም አዲስ 97.1 እና ቅኝት ኳስ